በጣም እንደናችሁ ትላንትና አማራን ባህል አይተን ነበረ። ዛሬ ደግሞ የትግሬን እናያለን ማለት ነው። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩት። እንቀጥል። ትግራዮች የእንግዳ አቀባበልን ሲያደርጉ እንግዳ የእግዚአብሔር መልእክተኛ ነው ብለው ያምናሉ ማለት ነው። እንግዳ ሲመጣባቸው የእግር ማጠብ ስነስርዓት አለ። ሁለተኛ ደግሞ የቡና ስነስርዓትን በተመለከተ ልክ እንግዳ ሲመጣ ቶሎ ብለው ቡና ያፈላሉ ማለት ነው። ቡና አፍልተው እንግዳን ይቀበላሉ ማለት ነው። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ጠቢ ወይም ደግሞ ወጥ ሲሰሩ በግ፣ የዶሮ ወይም ደግሞ ከብት ስጋ በልዩ ሁኔታ ይሰራሉ ማለት ነው። ከምግብ አዘገጃጀታቸው ውስጥ በጣም የሚታወቀውና እጅግ ተወዳጁ አምባሻቸው ይህንንም በባህላቸው ውስጥ ይካተታል ማለት ነው። ትልቁ ክቡ አምባሻ ብዙ ጊዜ በበዓልና በሽኝት ጊዜ የሚደረግ ትልቅ የባህል ዳቦ ነው ማለት ነው። እናም የመሶብ ምግባቸውን በተመለከተ ነው ብዙ ጊዜ የምንመለከተው በማህበራዊ ተደራጅተው በአንድነት ታናሽ ታላቁም አባት እናቱም ተሰብስቦ የሚቋደስበት የሰፌድ ወይም ደግሞ የመሶብ ምግባቸውን ይህንን ትልቅ ባህላቸው ነው ማለት ነው። ሶስተኛ ደግሞ የሙዚቃ ባህላቸውን በተመለከተ ነው። ይህንን አራተኛ ደግሞ የአለባበስ ባህላቸው ነው። ብዙ ጊዜ ትግሬዎች የሚለብሱት በፎቶ አሳያቸዋለሁ። ፎቶቸው ይህንን ይመስላል፣ ለወንዶችም ለሴቶችም ማለት ነው። አምስተኛ ሃይማኖትን በተመለከተ ነው። ትግሬዎች 95 በመቶ የሚሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ናቸው ማለት ነው። ስድስተኛ ጋብቻን በተመለከተ ነው ማለት ነው። የትግራይ ሕዝብ ጋብቻ ሲያካሄድ በወላጆችና በሽማግሌዎች ፍቃድ የሚደረግ ህጋዊ ጋብቻ ነው ማለት ነው። የትግራይ ሕዝብ የጋብቻ አይነቶቻቸው ሁለት አይነት ናቸው። ይህም ባህላዊና መንፈሳዊ ናቸው። መንፈሳዊ ደግሞ በቁርባንና በተክሊል ሲሆን፣ ባህላዊ ደግሞ በጭፈራ በተለያየ ነገር የሚደረግ ጋብቻ ነው ማለት ነው። ሌላኛው ደግሞ ጥገት ወይም ደግሞ ቅርሻት ነው። ይህ ማለት ጥገት ወይም ደግሞ ቅርሻት ማለት ሙሽሪትና ሙሽራው አዲስ ህይወት ሲጀምሩ ቤተሰቦቻቸው የሚሰጣቸው ስጦታ ማለት ነው። ይህ ማለት በሬም ሊሆን ይችላል፣ መሬትም ሊሆን ይችላል፣ ገንዘብም ሊሆን ይችላል። ይህ ስጦታ ተሰጥቷቸው አዲስ ህይወት ይጀምራሉ ማለት ነው። ሰባተኛው ደግሞ የህዝብ ብዛታቸውን በተመለከተ ነው። የትግራይ ህዝብ ብዛታቸው ከ5% እስከ 6.1% የሚያህለውን ይዛል ማለት ነው። ይህ ማለት ከ7.1 ሚሊዮን በላይ ህዝብ አላቸው ማለት ነው። የትግራይ ህዝብ ልዩ ከሚያደርጋቸው ነገሮቻቸው አንዱ የአሸንዳ በዓል አከባበራቸውን ነው። ይህ በዓለም አቀፍ የሚታወቀው የአሸንዳ በዓላቸው በሚያምር ሁኔታ ያከብራሉ ማለት ነው። በትግራይ ህዝብ ባህል ብዙ በጥቂቱ ይሄን ይመስላል። በቀጣይ ደግሞ የጉራጌን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቪዲዮን ጀምሩት ማለት ነው። ይመቻችሁ።